እንዳታሳልፉ ይህን ቪዲዮ ሼር አድርግ፣ ኮፒ አድርግ፣ ታብ አድርግ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ቃል እንዲህ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እርሱ ስለ እናንተ ስለሚያስብ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ምን የሚያደርጋችሁ? የሚያስጨንቃችሁ በእርሱ ላይ ጣሉ። ራሳችሁን የምትገዙ ሁኑ፣ ንቁ። ጠላታችሁም ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራልና። በዓለም ዙሪያ ያሉት ወንድሞቻችሁን ተመሳሳይ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት። ራባሼ ካፓራዲባ ዛሬ እኛ በሙሬ ተራራ ላይ በጾም ጸሎት ልንጸልይ መጥተናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱስ በዚህ ስፍራ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ነው። እንዲህ ብላችሁ ጻፉ። የሚያስጨንቀኝን ሁሉ በአንተ ላይ እጥላለሁ፣ በአንተ ላይ እተዋለሁ፣ ጉዳይን በአንተ ላይ እተዋለሁ፣ ነገሬን በአንተ ላይ እጥላለሁ። ራባሼ ካፓራዲባ የሚያስጨንቃችሁን ይላል ይሄ ቃል። በእርሱ ላይ ምን አድርጉት? ጣሉት። ምንድነው ያስጨነቃችሁ? ዛሬ እግዚአብሔር ከፍ እንዲያደርጋችሁ እነሆ በኃይለኛው በእግዚአብሔር እጅ በታች ራሳችሁን አስገዙ። አዋርዶናል፣ እሱ ከፍ ያደርጋል። ዛሬ ከፍ ማለት ትፈልጋለህ ወንድሜ? ከፍ ማለት ትፈልጋለሽ እህቴ? ራስሽን ዝቅ አድርግ። መጽሐፍ ቅዱስ እንዲህ ይላል፣ ራሳቸውን ዝቅ ዝቅ የሚያደርጉትን እግዚአብሔር ምን ያደርጋል? ከፍ ከፍ ያደርጋል። አንተ ከፍ ከፍ ካልክ እግዚአብሔር ዝቅ ዝቅ ያደርጋል። በጌታ በኢየሱስም በኑራችሁ፣ በትዳራችሁ፣ በሕይወታችሁ፣ በአገልግሎታችሁ ራሳችሁን በእግዚአብሔር ፊት አዋርዱ። ራሳችሁን አስገዙ። እግዚአብሔር ከፍ ያደርጋችኋል። ሁለተኛው ሐሳብ ላይ እንዲሁ በተመሳሳይ እነሆ በዓለም ያሉ ወንድሞችን በዚህ መከራ ውስጥ ያልፋሉ ይልና የሚውጣውን ፈልጎ ዲያብሎስ ይላል እንደሚያገሳ አንበሳ ነው አይልም። ዲያብሎስ አንበሳ አይደለም ወዳጄ። ይሄን ቃል ብዙ ሰዎች ዲያብሎስ አንበሳ ነው፣ ዲያብሎስ ያስፈራላሉ። ኖ፣ እንደሚያገሳ አንበሳ በዙሪያችሁ ምን ይሆናል? ይንጎራደዳል ወይም ይዞራል። ራባው ሼካ ፓራዲ ባላባኒ ዛሬ በጌታ በኢየሱስም እግዚአብሔር እንዲላችኋል፣ ጸንታችሁ እስኪ ጸንቼ እቆማለሁ በሉ። ሁኔታን አይቼ አልፈራም በሉ። ስፍራዬን አልለቅም በሉ። ጸንቼ እቆማለሁ። ራቦስ ሳካ ፓራዲ ባላ ዛሬ በኢየሱስ ክርስቶስ መልእክት አለኝ። ጸንታችሁ ቁሙ። ጸንታችሁ ምን በሉ? ቁሙ። የዚህን ቃል ሐሳብ በምናይበት ጊዜ ምን ማለት ነው? በዚህ ክፍል ላይ ራሳችሁን የሚታስገዙ እግዚአብሔር ራሳችን እንድናስገዛ ነው የምፈልገው። እግዚአብሔር አምላክ ራሳችሁን የምትገዙ ሁኑ። አንደኛ ተሰሎንቄ ምዕራፍ 5:6-8 ላይ መመልከት ትችላላችሁ። አንደኛ ራስን ማስገዛት ነው በዚህ የምንለው። ሁለተኛ መንቃት። በጌታችን እንግዲህ የጌቴሰማኔ የጣር ጊዜ ጸሎት ነው የሚያሳዩ። በጌቴሰማኔ ጌታ ኢየሱስ ክርስቶስ ሊጸልይ ወደ ተራራ ይዞ ወጣ። ወደ ተራራ ይዞ ከወጣ በኋላ መጸለይ ጀመረ። ነገር ግን ከሱ ጋር የወጡ አንድም ጊዜ መትጋት አልቻሉ። ጌታ ኢየሱስ ክርስቶስ በጌቴሰማኔ ቀላል አይደለም፣ በጣም ከባድ ጸሎት ነው የጸለየው። ምን የሚል ጸሎት ነው የጸለየው? ፍቃዲት ይሁን፣ ፍቃዲ ከሆነ ይህ ጽዋ ይለፍ፣ ፍቃዲ ከሆነች ደግሞ ትሁን ብሎ ነው የጸለየው። ፍቃዲ ይሁን። ጸሎት ማለት የእግዚአብሔርን ፍቃድ ወደ ሕይወታችን መጋበዝ ነው። የእግዚአብሔር ፍቃድ ያለበት ጸሎት ይፈጸማል። የእግዚአብሔር ፍቃድ ያልሆነበት ጸሎት አይፈጸምምና ጸሎት ማለት የእግዚአብሔርን ፍቃድ ወደ ሕይወታችን ማምጣት ነው። ስለዚህ ጌታ ኢየሱስ በጌቴሰማኔ የጣር ጊዜ የጸለየውን ጸሎት ስናስታውስ ደቀ መዛሙርቶቹ ከሱ ጋር የነበሩ ንቁ አልነበሩም። እነ ጴጥሮስ ንቁ አልነበሩም። ስለዚህ በዛ ጊዜ ችግር ነበር የተከሰተው። ማቴዎስ 26:36-46 ማንበብ ትችላላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ መንቃት ይሁን። ጌታ ኢየሱስ እንዲህ ነው ያለው፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ወዳጄ በዚህ ዘመን የሚጸልይ ጴንጤ ነው የጠፋው። የሚጸልይ ጴንጤ ነው የጠፋው። እንጸልይ በእግዚአብሔር ፊት። በጌቴሰማኔ ጌታ ኢየሱስ ክርስቶስ ከባድ ጸሎትን ነው የጸለየው። ዛሬስ እናንተ እየጸለያችሁ ነው፣ እኔ እየጸለይኩ ነኝ። እስኪ እንጸልይ በእግዚአብሔር ፊት፣ እንንበርከክ በእግዚአብሔር ፊት። ራጃ ካባው ሼዳ ሃላባኒ ራካማሴካ ፕራዲቫላባኒያ ጃሎስ አኒካሞሴ ፓራዲቫላባኒ የዘላለም አምላክ እግዚአብሔር ዛሬ በኢየሱስም የሚያስጨንቀንን ሁሉ በአንተ ላይ እንጥላለን። የሚያስቸግረንን ሁሉ በአንተ ላይ እንጥላለን። ራቦሴካ ፓራዲቫላ በኢየሱስ ስም ከዚህ ተራራ ላይ በናዝሬቱ በኢየሱስ ስም በፊትህ እንጸልያለን። እግዚአብሔር
ስለ ሕዝቤ፣ ስለ ወንድሞቼ፣ ስለ እህቶቼ በፊት ጸልያለሁ። ይህን ጸሎታችንን ተቀበል። የሚያስጨንቀንን ሁሉ በአንተ ላይ እንጥላለን። የቤት ጉዳይ፣ የአገልግሎት ጉዳይ፣ የሀገሬ ጉዳይ፣ የወንድሞቼ ጉዳይ፣ የሳውዝ አፍሪካ ስደተኞች ጉዳይ ዛሬ በአንተ ፊት ይዘን መተናል። የኬንያ ወንድሞች ጉዳይ፣ አንዳንዶች በስራ ምክንያት የስራ በር ስትዘጋባቸው፣ ስራ ስቀልባቸው እየተጨነቁ ያሉትን ስደት ላይ ሳውዝ አፍሪካ ባሉት ላይ እየደረሰው ላለው ነገር ዛሬ የሚያስጨንቀንን ሁሉ በአንተ ላይ እንጥላለን። አባቶ ይህን ጸሎት ስማ። ከመቅደስ ይህን ጸሎት አድምጥ። ጆሮ ወደ እኛ አዘንብል። ራባ ሸቃ ፓራዲዮ ሎዛኒያ በጌታ በኢየሱስም የዲያብሎስ ሥራ ይፍረስ። የዲያብሎስ እቅድ ይፍረስ። የሚውጠውን ፈልጎ በዙሪያችሁ ይዞራል፣ ይንገራደራል። አያገኛችሁም ተብሎ ጻፈ። እቅዱ ይፍረስ፣ አጀንዳ ይፍረስ። ጸሎታችን እንዳይሰማ፣ የዳንኤል ጩኸት እንዳይሰማ አየር ላይ ሆኖ ሲገዳደር እንደነበረ ዛሬም ጩኸታችንን ሊገዳደር የወጣ ክፉ ይመታ። ይህን ጸሎት አሜን ይለምሉ። ይህን ጸሎት የሚያስጨንቀኝን ሁሉ በአንተ ላይ ጥላለሁ ላሉት በኢየሱስ ስም ከፊታቸው ቅደም። ጸሎታቸውን አድምጥ። የታሰሩ ይፈቱ፣ ያዘኑ ይጽናኑ፣ የወደቁ እነሱ በኢየሱስ ክርስቶስ ስም አሜን።